ኮላጅን ሲባል አብዛኞቻችን አይምሮ ላይ ፀጉር፣ ጥፍር እና ቆዳን ነው የምናስበው። ኮላጅን በሁሉ ቦታ ነው የሚገኘው። በዱቄት መልክ፣ በፈሳሽ መልክ፣ በቅባት መልክ በየገበያው እናገኘዋለን። ነገር ግን ለመሆኑ ኮላጅን ምንድን ነው? በእርግጥስ መውሰዱ እርጅናን ይከላከላል ወይ? ሳይንስስ ስለ ኮላጅን ጠቀሜታ ምን ይላል? የሚሉትን ጥያቄዎች በዚህ ቪዲዮ ላይ እንመልሳለን። እስከ መጨረሻው ተከታተሉ። ኮላጅን በሰውነታችን ውስጥ የሚገኝ ዋናው የሰውነት መዋቅር የሆነ ፕሮቲን ነው። እንደ ህንፃ ማገር አድርገው ያስቡት። ቆዳችን ጠንካራ ኢላስቲክ ወይም ደግሞ ተለጣጭ እና ለስላሳ እንዲሆን ያደርጋል። በተጨማሪ በመገጣጠሚያዎቻችን፣ በአጥንቶቻችን እና በፀጉራችን ውስጥ ይገኛል። ያለ ኮላጅን ቆዳችን የመሸብሸብ እና የመላላት እድሉ በጣም ከፍተኛ ነው። ለመሆኑ የኮላጅን ጥቅሞች ምንድን ናቸው? ኮላጅን ለቆዳ ጥንካሬ፣ ለቆዳ መለጠጥ ወይንም ኢላስቲሲቲ፣ ለቆዳ እርጥበት፣ ጥቃቅን የፊት መጨማደዶችን ወይንም ደግሞ መስመሮችን መቀነስ፣ ለመገጣጠሚያ ጤንነት፣ በአጠቃላይ በቆዳችን ውስጥ ቆዳው እንዲወጠርና የወጣትነት መልክ እንዲኖረው ያደርጋል። ብዙ የኮላጅን አይነቶች አሉ። ዋና ዋናዎቹ ግን 3 ናቸው። የመጀመሪያው ታይፕ 1 የምንለው በቆዳ በፀጉር እና በአጥንት ውስጥ ይገኛል። ታይፕ 2 ብለን የምንጠራው ደግሞ በካርቲሌጅ እና በመገጣጠሚያዎቻችን ውስጥ የሚገኝ ነው። ታይፕ 3 ብለን የምንጠራው ደግሞ በቆዳ እና በሰውነታችን ውስጥ ያሉ ኮኔክቲቭ ቲሹ ብለን የምንጠራቸው ውስጥ የሚገኝ ነው። አብዛኛዎቹ የውበት ማሟያ ወይንም ቢዩቲ ሰፕሊመንት ምርቶች ትኩረት የሚያደርጉት በታይፕ 1 እና ታይፕ 3 ላይ ነው። ይህም ደግሞ በቆዳ እና በፀጉር ላይ ያተኮሩ ናቸው ማለት ነው። እርጅና ሲመጣ ምን ይከሰታል? ከ25 ዓመት እድሜ በኋላ የሰውነታችን የኮላጅን ምርቶች በተፈጥሮ እየቀነሱ ይሄዳሉ። በየዓመቱ ሰውነታችን የሚያመርት የኮላጅን መጠን ይቀንሳል ማለት ነው። ኮላጅን በሰውነታችን ውስጥ እየቀነሰ መሆኑን በምንድን ነው እንደ ፍንጭ ሆነው የሚወሰዱ ምልክቶች አሉ። ለምሳሌ እንደ ፊት መጨማደድ፣ የቆዳ መላላት፣ የቆዳ መደብዘዝ ወይንም ወዝ ማጣት፣ የቆዳ ቶሎ አለመጠገን ወይንም ሪከቨር አለማድረግ ናቸው። ኮላጅን ከሰውነታችን ውስጥ እንዲቀንስ የሚያደርጉ ምክንያቶች ምንድን ናቸው? አንደኛ ለከባድ የፀሐይ ጨረር ወይንም ዩቪ ራዲዬሽን መጋለጥ ነው፣ የፀሐይ ጉዳት ብለን የምንለው ማለት ነው። ሁለተኛ ደግሞ ስር የሰደደ የስነ ልቦና ውጥረት ወይንም ከፍተኛ ኮርቲሶል በሰውነታችን ሲጨምር ማለት ነው። ሶስተኛው ደግሞ ሲጋራ ማጨስ፣ አራተኛ በቂ እንቅልፍ አለማግኘት፣ ከፍተኛ የስኳር መጠን ያላቸው ምግቦችን መመገብ እንዲሁም የኮላጅን ምርት መቀነስ እንዲፋጠን ያደርጋሉ ማለት ነው። በተለይ ስኳር ግላይኬሽን በሚባል ሂደት ኮላጅንን እንዲደርቅና እንዲዳከም በማድረግ ይጎዳዋል። በተፈጥሯዊ መንገድ እንዴት የኮላጅን ምርትን መደገፍ ይቻላል? አንደኛ የፀሐይ መከላከያ ቅባት ወይም ሰንስክሪን መጠቀም፣ አለበለዚያ ደግሞ የፀሐይ ጨረር ከፍተኛ በሚሆንበት ሰዓት ለፀሐይ ለመጋለጥ። ሁለተኛ ውጥረትን ወይም ደግሞ ስትረስን ማስወገድ። ሶስተኛ በቂ እንቅልፍ ማግኘት። አራተኛ በቂ ፕሮቲን መመገብ። አምስተኛ ቫይታሚን ሲ ማግኘት ከፍራፍሬዎች፣ ከብርቱካን፣ ከሎሚ ከመሳሰሉ ፍራፍሬዎች ማለት ነው። የመጨረሻው ደግሞ ከፍተኛ የስኳር መጠን ያላቸውን ምግቦች ማስወገድ ነው። እነዚህን እርምጃዎች ብንወስድ በአሁኑ ወቅት ያለንን የኮላጅን መጠን እንድንጠብቅ ይረዱናል። ሳይንሳዊ ጥናቶች ስለ ኮላጅን ሰፕሊመንት ምን ይላሉ? የኮላጅን ሰፕሊመንቶች በሚወሰዱበት ጊዜ ሰውነታችን ወደ አሚኖ አሲድ ይቀይራቸዋል። አንዳንድ ጥናቶች እንደሚጠቁሙት ኮላጅን ፔፕታይድስ የሚከተሉትን በትንሹ ሊያሻሽሉ ይችላሉ። አንደኛ የቆዳ የመለጠጥ አቅምን ኢላስቲሲቲ ብለን ያልነው ቅድም፣ የቆዳ እርጥበትን፣ ጥቃቅን የፊት መጨማደዶችን ወይንም መስመሮችን። ይህም አብዛኛውን ጊዜ የሚታየው ያለማቋረጥ ከ8 እስከ 12 ሳምንት በመጠቀም ነው። ነገር ግን ውጤቶቹ መጠነኛ ናቸው እንጂ በጣም ከፍተኛ የሚባሉ አይደሉም። የኮላጅን ማሟያ ወይንም ሰፕሊመንት ብለን የምንጠራቸው የቆዳ ጤንነትን ሊደግፉ ይችላሉ፣ ነገር ግን ተአምራዊ አይደሉም። የአኗኗር ዘይቤዎች ኮላጅንን የሚጎዱ ከሆነ ማሟያ ወይንም ሰፕሊመንት ብቻውን መፍትሄ ሊሆን አይችልም። በሰውነታችን ውስጥ የሚገኝ ኮላጅንን መጠበቅ በሌላ ለመተካት ከመሞከር እኩል ትልቅ ትርጉም አለው። ትኩረቱ ራስዎን ከከባድ ፀሐይ መከላከል፣ ውጥረትን በመቀነስ፣ በእንቅልፍና በአመጋገብ ላይ ከሆነ እርጅናን ወይም ደግሞ ከእርጅና ጋር ተያይዞ የሚመጣ የቆዳ መሸብሸብን፣ የቆዳ መላላትንና መሳሳትን ለመከላከል ትልቁንና ጠንካራውን ስራ እየሰሩ ነው ማለት ነው። በአጠቃላይ ኮላጅን ሰፕሊመንት እንደ ድጋፍ እንደ ማሟያ ናቸው እንጂ መሰረታዊ አይደሉም።